ደህና ነው ጋሽ በሌ ምን አባክ አገባ ሰላም ብሆን ሰላም ባልሆን ምን አገባህ ትላንትና ሰው ነህ ብዬ ልጄ ነህ ብዬ መኪና ቁሜ ና ልሸኝ ብልህ እንደ ሰይጣን እንደው እብስ አላልክም እንዴ ንቀት ነው ሰው እኮ ክፍል ጂቢ በለው ነበር ማስመስል ና ና ና ና ትሄዳለህ ና ወደዚህ ና ሸካካ እሺ ተክላብም ተኝቷል ልጥራው ምን አገባ ማን በክጥራልኝ አለ አሁን ተክላብ ጥራብ ያ ካፌ ወጣኝ ተክለ የሚል ወጣኝ ታዲያስ ይሄን ለንጋጣ ገልጡ በላውን ሁለቱንም እነዚህ ዳውላው ይጥራልኝ አንተም ራስ ተመለሰና ጋሽ በላቸው ስብሰባ ይጠሩ ነው አሞኛል ወቸራ ፍቃድ በላቸው ፈንዱ በላቸው አብዱ በላቸው ማን አብዱ በላቸው እኔ አረ እንደዛ አላልኩም ደየሰማው እኔ ነኝ አብዱ በላቸው ነኝ ወይ አላልኩም እኔ ጥራው አካካካካካካ ምን ነው ልብህን አንተ አልከው አንተ አሃ እቺ ሾርኒ የምትነጋገሯት ነቻ እኔ በሌለው ጊዜ እብዱ በላቸው ትባባላለህ ማለት ነው አዎ አራዳና ያደግነው እኛም እባክህ ኪንቺና እናጣትም ይሉጣና ደጃችሁ ቢጠይቅ ስለኛ እንኳን ሲሸጡን ሲያስማሙ እናውቃለን እናቴ ሻቤ ነገር ምን አረክ እሬ ግራ ግብት ብሎኛል ለምን ልጅ ፍለጋ አቅማችን ያህል እያደረግን ነው ጎሽ ከዛ ባሻገር ግን ውለድ እንኳን ብለን የሚሆን ነገር አይደለም እንዴት የሚሆን አይደለም ጋሽ በሌ ወግ በማድረግ ያልሆነ ነገር እንዴት ይሆን ወግ ማድረግ ይላል እንዴ ምንድነው ወግ ማድረጉ መደገስ እስቲ እናንተ አድርጉት እኔ ይቸግረኝ መደገስ የሰርግ ጉዳይ ይሄን ያህል ትልቅ ወደ ነው የሱ ዳው ገብስ ነው ምን ችግር አለ የኔ አይደለም ምኑ እኔ ሴት አጥቻለሁ ቆይ ሲጀመር አንተ ራስህ ወንድ ነህ እንዴ የምሬን ነው ቢገኝና ሰርጉ ቢደገስ ደግሞ የራሴ የሆነ መተዳደሪያ የለኝም እኔ ልጁን መፈለጉ ይሻለኝ ወሽ እሱም አንድ ነገር እኮ ነው ካገኘ ከቻልክ እሰየው ነው ግን አንተ እንደው አሁን ልጁን ታመጣለህ አንተ ልሙትልህ እውነቴን እኮ ነው አሁን አንተ ልጅ ታመጣለህ እኔ እውነቴን ነው የዚህን ቤት አድራሻ አውቀህ ራስህ መምጣትም እንደው እንደ ትልቅ ድል እኮ ነው የምቆጥረው እሺ ተክላ ምን እያደረክ ነው እኔ በዚህ ምክንያት ከፍቅረኛዬ ጋር ተጣልቻለሁ ሳይከካ ተወካሉ ደግሞ አንተ ለምን እሷ ማግባትም መውለድም አትፈልግም ኧረ አትፈልግም ጊዜ ትፈልጋለች ጊዜ መድኃኒዓለም እኮ ሰጠ እስከ 40 እስከ 50 ውለዱ አለ ጨረሰ ጌታ የፈቀደው ጊዜ የሰጠው እንደዚህ ነው ያንተ ሚስት እንግዲህ ሙክት ነች ማለት ነው ትበላለች ትተኛለች ትበላለች ደግሞ ይከብዳል ይቀላል ትውጣለች ትተኛለች ኧረ ጋሽ በሌ ይከፋኛል እንደዚህ እውነቴን ነው የምልህ ለምን እንደው ሞቆ አይከፋህም ቀዝቅዞ አይደለም ያሳዝናል እችን ሴት ነች አትበላት ባታገባት ይመረጣል ተሷ ልጅ አይደለም ብታገኘው እንቅልፍ ነው እንደው ሀሳብ ታላትና የምትወር ተመሰለች ግን ወይ ጥላፋት ያሳስራል እኮ ምኑ መጥለፉ ነው እኔ ታዲያ በአካል አልኩኝ እንዴ በአእምሮ በሀሳብ በእውቀት መጥለፍ ነው ያልኩት ማንን ተማን ጋር ለማያያዝ ነው አንተ ይሄ እንኳን እናቴ ሞታ እንዲሁ አልቅስ ይለኛል አለ እንኳን እንዲህ ተናግሬ እናቴ ተወኝ በል ጦሰኛ አንተ ጦሰኛ ነህ ጋሽ በሌ ካልሆነ ለምን በርሶ በኩል በኔ በኩል ምን አይ በርሶ በኩል ለምን አልሆነም በዚህ ና እዚህ ምን ታደርጋለህ ዘመን እዚህ ሆንክ እዛው ምን እንደውጣለህ እኔ ደግሞ በእኔ በኩል ውለዱ ልትል መስሎኝ ውክልናውን በሰጠ ባሳየው ያው በየ6 ወር መንታ እጎዘጉዘው ነበር እንደሳር እንዳንተ መሰልኩ እንዴ የሞትክ ሄዱ ተነሱ ባካችሁ እንደው ደስ አትሉኝም ሳያችሁም ደስ አትሉኝ ምናችሁም ደስ አይልም ሂዱ እሳት አመድ ወለዳሉ